ኢትዮጵያ በፈተናዎች መሃል ራሷን እያጠናከረች የምታልፍ በአገር ውስጥ የሚሆን በውጭ ያሉ የጥፋት ተዋናያኖችን በንቃትና በልዩ ትኩረት ሴራቸውን የምታከሽፍ ሀገር ነች። በየወቅቱ የሚያጋጥማትን ችግሮችና የፖለቲካ ልዩነቶችን በውይይትና በሰከነ አካሄድ የመፍታት ልምድ ያለመዳበር ሀገሪቷን ዋጋ ያስከፍላት ቆይቷል። ለመድረክ የሚበቃ ሐሳብ የሌላቸውና በውይይት ችግሮችን መፍታት ያልተመቻቸው ጽንፈኛ ኃይሎችም በየወቅቱ የጥፋትን መንገድ ሲከተሉ ማየት የተለመደ ሆኗል። የኢትዮጵያ መልክዓ ምድራዊ አቀማመጥና ቀጠናዊ ፖለቲካዊ ትኩሳቶች የሁሉንም ትኩረት የሚገዛ በገንዘብና በቴክኖሎጂ የበላይ ነን የሚሉ ኃይሎችም ረጅም እጃቸውን ለማስገባት የማይሰለቹባት ሀገር ነች። በሁሉም አቅጣጫ ክፋት በማሰብና የጥፋት እጃቸውን ለማሳረፍ የሚጥሩ ኃይሎች የሀገርን ብሔራዊ ደህንነት በሚጠብቁ ንስር ዓይኖች መዳፍ ስር ይወድቃሉ። ያሰቡት የጥፋት ሴራም በየጊዜው ከሽፏል። በአገሪቷ በምስራቁ ክፍል በየወቅቱ በአልሻባብ የሽብር ቡድን የሚሰጣቸውን የሽብር ተልዕኮ ተቀብለው ኢትዮጵያን ለማፍረስ ወደ ሀገር ውስጥ የሚገቡ የጥፋት አድራሾች በጸጥታና ደህንነት ጥምር ግብረ ኃይል በቁጥጥር ስር እየዋሉ ይገኛሉ። ይህ የኢትዮጵያ የጠላት መረብ የሚበጣጥስ የምስራቁ ደጀን ነው። ጠላት ያስበውን እንዳያሳካ ከጅምሩ የሚያደርጋቸውን የጥፋት ቅድመ ዝግጅቶችን በንስር ዓይኖቹ እየተከታተለ በፍጹም ጀግንነት ኢትዮጵያን ከጥፋት የሚታደጉ ናቸው። የጸጥታና ደህንነት ግብረ ኃይሉ በክልሎች ያሉ የልዩ ኃይል የፖሊስና የመከላከያ ሰራዊት አባላት ብሔራዊ መረጃና ደህንነት ሁሌም ለሀገራቸው ደህንነትና ሰላም በጋራ ይሰራሉ። መቀናጀትን ለብርቱ ክንድ መናበብን ለስኬት የተዘረጋውን የጥፋት መረብ ራሱ ጠላት የሚጠፋበት ወጥመድ በማድረግ ያሰቡትን እኩይ ሴራ በላቀ ጀግንነት ይመክታሉ። በሀገራዊ ለውጡ መሰረት በጸጥታና ደህንነት ተቋማት ውስጥ በተሰሩ የሪፎርም ስራዎች ተቋማቱ በሰው ኃይል በቴክኖሎጂና በመፈጸም አቅም ከፍተኛ ደረጃ ላይ እየደረሱ ይገኛል። በዚህም በህልውና ዘመቻ ወቅት በሁሉም የኢትዮጵያ አካባቢዎች ያሉ የጸጥታ ተቋማት ሀገርን ከመፍረስ አደጋ የታደጉበት አኩሪ የጀግንነት ገድል ሁሌም የሚወሳ ነው። ከመከላከያ ሰራዊት አመራሮች ጋር በመቀናጀት ስለ ህገ መንግስቱ፣ ስለ ሀገር ጥቅም፣ ስለ አንድ ወታደር ምንድነው ስራና ተግባሩ፣ ህግን የማስከበር ስራ ስትሄድ ምን ማድረግ እንዳለበት ብዙ የሰብአዊ እና አገራዊ የሆነ አጀንዳዎችን ይዘን ከዛ ሲሰሩ የነበረ ስራዎችንም ሀል በማድረግ እንደገና እንዳዩት ወደ ኋላ እንዳዩትና ያ ስህተት ነበረ ስህተት አልነበረ እርስ በርሳቸው እንዲከራከሩ ከዛ በኋላ ወደ ትክክለኛ መንገድ እንዲመጡ አድርገናል። በአገሪቷ ላይ የአሸባሪ ህወሓት የከፈተውን ጦርነት ለመመከት ሁሉም የጸጥታ መዋቅር ለህልውና ዘመቻ በተሰማሩበት ወቅት የኢትዮጵያን የምስራቁን ዳር ድንበር እንደ ብረት አጥር በመጠበቅ የምስራቁ ጀግኖች የሶማሌ ልዩ ኃይል ያበረከቱት አስተዋጽኦ ታሪክ የሚዘክረው ነው። ከወያኔ ሁኔታ ከገባን በኋላ መከላከያ እንግዲህ ወደ ሰሜን ነው ሄደ። ስለዚህ የመከላከያ የነበረውን ድንበር ጠበቃ በሙሉ የኛ ኃይል ነው መስራ ያለ። ይሄን የመከላከያ ግዳጅ እየተዋጣ እንደገና የክልሉን ጸጥታ ስራ የራሱ ቋም ስራ እየሰራ ሁለተኛ ፖሊስ አነስተኛ ፖሊስ ስለሆነ በክልሉ የፖሊስ ስራም ይሰራል። በአንዳንድ ወረዳዎች ማለት ነው። በአብዛኛው ወረዳዎች ፖሊስ የለም። ስለዚህ እንደ ፖሊስም እስር ቤቶችን የመጠበቅ ሁኔታ እነዚህን ይሳተፋል። ስለዚህ በእንደዚህ አይነት ህብረተሰቡ እንዲወድና ይሄ የህዝብ ሰራዊት ነው ህዝባዊ ሰራዊት ነው ለኛ ብሎ ነው ፀሐይም በእንተንም የምለው ከተያዘ እኛ ሪፎርም ካደረግነ ህብረተሰቡን በስራ ነው ያሳመነው። አልሻባብ ሀገራችን ገብቶ ያው አንዳንድ ጥፋት እንዲያደርስ አንፈልግም። ያው እርምጃ እንወስዳለን። እኛም ክትትል ነበረን። በዚህ 3 ዓመት ሙሉ ይሄ ትጥቅ ሲገባ ክትትል ነበረን።
ሲገባ እየተጠራቀመ እኛም ክትትል ላይ ነበር። ልክ አሁን ሲገባ ሁሉም ይዘናል ማለት ግን ያን 4 መሳሪያ ሲገባ ብንይዝ ኖሮ ከተለያዩ አቅጣጫ ያስቀይሩ ነበር እንደገና ያስቀይራሉ። ስለዚህ ሌላ እንደገና ዙሮ ሌላ ቦታ ከመግባት እስቲ ይግባና ከገባ በኋላ ይዘለን ተከታትለን ስለዚህ እኛም ረጃ ነበር እንትሩም እያየን ነበር የተወሰነ ሲገባ እስቲ ቆይ ዝም ብሎ አሁን ካፈነውና እንትን ካለው በኋላ እንደገና ዙሮ ሌላ ቦታ ደብቆ ከመግባት እና መረጃ በኋላ እናጣለን ብለን ነው። ስለዚህ አጠቃላይ ብዙ መሳሪያ አግኝተናል። አሁን ብዙ ትጥቅ አግኝተናል። ወደፊትም ያው የጥበቃው እየተጠናከረ ነው ያለው። አሁንም አንዳንድ ምናልባት ይሄ መሳሪያ ሊገባ የነበረው አንዳንድ መግቢያና መውጫዎች አሉ። እሱን አሁን ዘግተናል። ወደ ዘግተናል። ሌላ እንዳይገባ ብለን ዘግተናል። አልሻባብ በምስራቁ የሀገሪቱ ክፍል በኩል በመግባት ተደጋጋሚ ጥቃቶችን ለማድረስ ቢሞክርም የብሔራዊ መረጃና ደህንነት አገልግሎት በሚያደርጋቸው ጥብቅ ክትትል አጥፊዎች እየተያዙ ይገኛሉ። በጎሳም ያጋጫል። በጸረ ሰላም ኃይሎች የጸረ ለውጦች ማት አለ። ስለዚህ እነዚህ ኃይሎች ጸረ ኢትዮጵያኖች አጠቃላይ ተሰብስበው ጎሳም ለማጋጨት ይፈልጋሉ። መዋቅር ለማፍረስ ይሞክራሉ። አንዳንድ የተለያዩ ሃይማኖት ግጭትም ሊፈጥሩ ይፈልጋሉ። የብሔር ግጭትም ሊፈጥሩ ይችላሉ። የብሔር አካልነት አለ የትም ቦታ የትም ሰው የትም ብሔር አለ የብሔር አካልነት። ስለዚህ ያንን እነሱ ይጠቀማሉ፣ ለመጋጨት ይሞክራሉ። አጠቃላይ ያ ሁሉ ሲኖር እነሱም ጸረ ሰላም በዛ ምክንያት ይጠቀማሉ። ይህ የዘወትር ተግባራቸው ነው። ስምሬት ወስዶ በተጠንቀቅ መቆም፣ ጠላት ጉዳት ሳያደርስ አነፍንፎ መያዝ፣ በተጠና ስምሪት የዜጎችን ሰላምና ደህንነት መጠበቅ፣ የሀገርን ዳር ድንበር ሳያስደፍሩ መጠበቅ የጀግኖቹ መገለጫ ነው። ከህዝብና ከጸጥታ መዋቅር ጋር በመሆን የሀገራችን ድንበር በመጠበቅና የክልላችን ሰላም በማረጋገጥ ላይ ነን። አልሸባብ ቀድሞውኑ ስንዋጋና በሀገራችን ጥፋት እንዳያደርስ ከፍተኛ ክትትል ስናደርግ ቆይተናል። አሁንም በሀገራችን ላይ ጥፋት እንዳያደርስ ከመከላከል ጀምሮ ሾልኮ ያለፉትን በቁጥጥር ስር እየዋልን በህግ እንዲጠየቁ እያደረግን ነው። ሁሉም የጸጥታ ኃይሎች በተደራጀ መልኩ የአሸባሪዎችን ሰንሰለት በመለየት ለጥፋት አስታጥቀው የሚልኳቸውን ተጠርጣሪዎች በመያዝ ለህግ እያቀረቡ ይገኛሉ። በጸጥታ ተቋማት ላይ በተሰራው የሪፎርም ስራ አጥፊዎች ሀገርን የማሸበር ሴራቸውን ሳያከናውኑ ቀድሞ ስለሚደረስባቸው ኢትዮጵያን ከብዙ የሽብር አደጋዎች መታደግ ተችሏል። ድርጅታዊ አሰራሩ እንግዲህ የጸጥታ አካላት ብቻ ሳይሆን ህብረተሰቡ አቅፈን ጥሩ ስራ እየተሰራ ነው ያለው። አሁን እንግዲህ በተለይ አሁን የመረጃ ደህንነት በፌደራል ፖሊስ በኩል ጸጥታ አካላት ከልዩ ኃይሉም ፖሊሱም ብዙ አሁን ውጤታማ ስራዎች እየተሰሩ ናቸው። በብዛት በዚህ ባለፈው 2 ወራት በዚህ በያዝነው ግንቦትና ሚያዝያ ማለት ጥሩ ስራ እየተሰራ ነው። ብዙ ውጤትም የተገኘ ነው። አሁን እንግዲህ ማለት የጦር መሳሪያዎችም የተያዙ እጾችም በስርቆት በተለይ ከወንበረ ማይታነስ እንትን ብዙ ስራዎች እንግዲህ የተሰሩ ልማትን የሚያደናቅፉ ነገሮች በተለይ በለምነት የተሰማሩ ድርጅቶች በጣም እንግዲህ ማበር ለማለት ይችላል። እንግዲህ የሰው ብዛትም ስታየው በየቀጠናው በቃ አይዘው ለዝርፊያ የተሰማሩ ሰዎችም አሉ። አልሻባብ ከወያኔና ከሸኔ የሽብር ቡድን ጋር በመቀናጀት ስለሚሰራ በርካታ ጥፋቶችን ለማድረስ ወጥኖ ነበር። በህዝቡና በጸጥታ ኃይሉ የጋራ መናበብ የጥፋት ህልማቸው ጨንግፏል። የጥፋት ቡድኖቹ መናበብ ከሩቅ ምስራቅ ሀገራት እስከ አፍሪካ በተለይም የምስራቅ አፍሪካ ልዩ ፍላጎት ባላቸው ጋለቢዎቻቸው እየተላኩ ሀገርን ለማፍረስ በየወቅቱ ጥረት ያደርጋሉ። ነገር ግን በደህንነትና ጸጥታ መዋቅሩ ጥብቅ ክትትልና ሀገርን የማዳን የላቀ ቁርጠኝነት ሐሳባቸው መክኖ የጥፋት ድግሳቸው ከሽፎ አንገታቸውን እየደፉ ናቸው። አብዛኛው ደግሞ የወያኔ ከፍተኛ አመራሮች ንብረታቸው ሚናቸው በዚህ በምስራቅ አካባቢ ነው የነበረ። ሴል አላቸው በአርጌሳ ራሱ በቦሳሱ። ስለዚህ እነዚህን ኔትወርክ የመፍጠር ከየመን ሰው ማስመጣት ኃይል ወደዛ እንዲላኩ የሚወጣ ሰው ንብረት ወደዚህ የማሸሽ ሁኔታዎች መሳሪያዎችን የሚያስገባት ማአት መሳሪያ ነው ያዝነኛ እነሱ ለማስገባት ሲሞክሩ
አልሸባብን ማደራጀት ከአልሸባብ ጋር ማቀናጀት እንደ ወገን ማየት ከሸኔ ጋር ማደራጀት ስለዚህ ይሄን ሁሉ እንዳይሆንና ወደዚህ እንዳይገቡ ትልቅ አስተዋጽኦ አድርገናል ስራም የተሳካ ስራ ሰርተናል ብዬ ነው ብዙ ሙከራዎች ተደርጓል እነዛ ሙከራዎች በሙሉ አከሽፈናል ከአልሸባብ የጥፋት ቡድን ሀገሩን የሚጠብቅ ሰራዊት በዶር በገደሉ በበረሃውና በፀሐዩ ወርጭና ቁርስ አይበግረው ሁሌም በተልኮ ላይ ናቸው የሽብር ቡድኖቹ በተለያዩ ሀገሪቱ ከተሞችና አካባቢዎች ጥፋት ለማድረስ ስልጠና ወስደው ወደ ስምሪት ሲገቡ በብሔራዊ መረጃና ደህንነት አገልግሎት ምስጢራዊ ክትትል የነበሩ በመሆኑ ከሶማሌና ኦሮሚያ ክልል የጸጥታ አካላት ጋር በመቀናጀት በተከናወኑ ኦፕሬሽኖች በቁጥጥር ስር ውለዋል። ምሳሌ አልሸባብ ወደዚህ እንዲገባ ስር እንዲሰደድ ሙሉ ኃይሎች አሰልጥኖ ወደ አገር ለማስገባት አክሽፈናል። አሁን በቅርቡ መጀመሪያ አካባቢም እንደዛ አይነት ነበረ። ከዛ በኋላ ሰው ይዘን ሰዎችን ይዘን ግማሹ የተገደሉም አሉ። ከዛ በኋላ ያለ መጨረሻ ላይ በቅርብ ጊዜ እንትኑን አግኝተናል፣ ሴሎቹን አግኝተናል። በእነዛ ሴሎች ሰልጥኖ ምንድነው አካሄዳቸው? አሁን ሰውን አሰልጥኖ ትጥቅ ደግሞ በመኪና በተለያየ መኪናት በማስገባትና አገር ውስጥ በመደበቅ ከዛ የሰለጠነ ሰው ያሰለጠንከ ሰው በማስገባት አደራጅተ ብሬን ተኳሽ፣ አርቤጅ ተኳሽ፣ ክላሽ ምትኩስ አመራር ሁሉም አደራጅተ ሲቪል አማሳስለ ወደ አካባቢ እንዲመጡ ማድረግ ትጥቅ ደግሞ በተለያየ እንዲያመጣ ማድረግ ሁኔታ ነበረ። ያንን ሰዎች ይዘናል 50 ምናምን የሚሆኑ ሰዎች አሁን ተይዟል። የሰለጠኑ ማለት ነው። ሰልጥኖ ትጥቃቸው ደግሞ አገር ውስጥ ያለ በአልሸባብ የሽብር ቡድን ተመልምለው ጥቃት ለመፈጸም ዝግጅት ሲያደርጉ የነበሩ 34 ግለሰቦች በኦሮሚያ ክልል ምዕራብ አርሲ፣ ምስራቅ አርሲ፣ ምዕራብ ባሌ፣ ምስራቅ ባሌ፣ ምስራቅ ሸዋ፣ ምዕራብ ሸዋ በምስራቅ ሐረርጌ ዞኖች በተለያዩ አካባቢዎች በቅርቡ በቁጥጥር ስር መዋላቸው የሚታወስ ነው። በዚህ ወቅት 24 የሽብር ቡድን አባላት በሶማሌ ክልል አፍዴር፣ ዶሎ፣ ጎዴ፣ ጅግጅጋና ሸበሌ አካባቢ በጸጥታ ኃይሉ የጋራ ቅንጅት በቁጥጥር ስር ውለዋል። በተከታታይ በተደረጉ ኦፕሬሽኖችም ከ45 በላይ የሽብር ቡድን አባላት ጥቃቶችን ለመፈጸም ካዘጋጇቸው ቦምቦች፣ ክላሽንኮቭ ጠመንጃዎች፣ መትረየሶች፣ አርፒጂ የጦር መሳሪያዎችና መሰል ጥይቶች ጋር በቁጥጥር ስር ውለዋል። ኢትዮጵያ ጥሩ ነገር እንደማያስቡና የተለያዩ ወገኖች እንደዘመቱብን ነው እንግዲህ የምንረዳው። ግን ምንም ጆሮም አልሰጠናቸው። ጀግናው ህዝባችን ወዳኑ አፋጣኝ ጥቅማ የሰጠን በቶሎ ካለበት ቦታ የቀበሩትም የሸሸም የተደበቀበት ቦታ ያሳዩን ዱካው ተከትለን መሳሪያም ያወጣን ነው። በህብረት ነው እንግዲህ አሁን ይሁሉ እንዳልከው ከመረጃ ፌደራል ሆነ የክልሉ ፖሊስ፣ ልዩ ኃይል፣ ፌደራል ፖሊስ ተቀላጅተን ነው ማለት ነው። ቅንጅት ነው ከና ህብረተሰቡ ጭምር። እነዚህ ሰዎች ያገኘው በአልሸባብ ነው። ግን በዛ በኩል አሁን ጠርከር በደቡብ የምታቀበለና በዚህ በኦሮሚያ በተለይ በአርሲ ዞን በባሌ ዞን ላይ ያዋስናል። ቅርብ ነው። ሸኔ የሚንቀሳቀስ አካባቢና በዛ አካባቢ ያለው ይቀራረባል ማለት ነው። ስለዚህ ግንኙነት አላቸው። በተለይ አንዳንድ ኦነግ ከዚህ ሄዶ አልሸባብ ጋር ሄዶ አንዳንድ ስልጠናዎች የፈንጂ እንዴት እንደሚጠመድ አንዳንድ እንዴት ፈንጂ ፍንዳታ ለመካሄድ ያሰለጥናሉ። እርግጥ ነው ያሱ በጣም እንደም ይወሰድ የሚያሰለጥኑ አሉ። ብቻ አልሸባብ በአሁኑ ወቅት ድሮ አልሸባብ ከሶማሌ ብሔረሰብ ብቻ ነበር የሚባለው። የትም በዛም ሶማሌ ቢሆን እኛም ሶማሌ ቢሆን የትም ሶማሌ ቢሆን ግን አሁን የለም። አጠቃላይ የኢትዮጵያ ብሔረሰብ ሁሉም ተሳትፎ ከዚህ እየወሰዱ ያሰለጥናሉ። የሽብር ቡድኑ ታዳጊዎችን በዚህ የጥፋት መንገዳቸው ማሰማራት፣ የተንኮልና የጥፋት ተልዕኮ መስጠት በአሸባሪዎቹ ዘንድ የተለመደ ተግባር ነው። ወጣት ዘካሪያ ፋራን አደን ይባላል። ተወልዶ ያደገው በሶማሌ ክልል አልኬራ በሚባል ቦታ ነው።
ወጣቱ ቤተሰቦቹን ከብት በማገድና በተለያዩ ስራዎች በማገዝ በሰላም ይኖር የነበረ ወጣት ነው። በሽብር ቡድኑ አይን ውስጥ የገባው ግን በአንድ ወቅት ነበር። ይህም የሽብር ቡድኑ ወደ ሞቃዲሾ ወስደው የቀለም ትምህርት እንድትማርና የተሻለ ገቢ እንድታገኝ እንረዳሃለን በማለት ነበር ከጥፋት መረባቸው ውስጥ የከተቱት። ሂልመዶ በሚባል ቦታ አንድ ልጅ መጥቶ ወደ ሞቃዲሾ ለትምህርት እንሄዳለን ብሎ ነገረኝ። ከኛ ጋር ትሄዳለህ አሉኝ። ከዚያ ከዶሎ ወደ በይጠባ የሚባል ቦታ ወስደው አገናኙን። አብዱላሂ መሐመድ የሚባል ልጅ ጅቦኒካ የሚባለው ቦታ ላይ ወስዶኝ የወታደራዊ ማሰልጠኛ ካምፕ በሚመስል ቦታ አስቀመጡኝ። የታለ ሞቃዲሾ ያላችሁኝ፣ ትምህርት ማራለህ ያላችሁኝ ብዬ ስጠይቃቸው እዚያ አትሄድም፣ ዝም ብለህ እኛ የምንልን ታደርጋለህ አሉኝ። ወታደራዊ ስልጠና ሰጡኝ። እሱን ከጨረስን በኋላ 3 ወር እዛው አቆዩኝ። ከዚያ በኋላ ወደ ኬንያ ድንበር አካባቢ ወሰዱኝ። ወደ ማሰልጠኛ ቦታ መልሰውኛል። ብቻ ብዙ መመላለሶች ነበሩ። የሚያደርጉት ነገሮች ሁሉ ስላልተመቸኝ እኔና አንድ ጓደኛዬ ተደበቅን። ከተደበቅንበት ቦታ ይዘውን ለ3 ወራት አሰሩን። ከስር ከተለቀቅን በኋላ ወደ ኢትዮጵያ ተመልሳችሁ ትሄዳላችሁ፣ የምታገኙት ሰውም አለ አሉን። እንደተባለው ከተመለስን በኋላ አንድ ሰውዬን አገኘንና $300 ሰጠን። ወደ ዶሎ ከመጣን በኋላ እኔ ቤተሰቦቼ ጋር ለትንሽ ጊዜ ቆየውና የ3 ወር ደሞዝ አልበሽር ከሚባል ሰውዬ በወር 2000 ብር ሂሳብ ተቀብያለሁ። ስልጠናውን ወስደን የመጣን ሰዎች ወደ 22 እንሆናለን። የሚሰጡት ትምህርት በጣም አደገኛ ነው። ጥላቻን የሚሰብክ አብሮ መኖርን የሚንድ እነሱ ባሰቡት አስተምሮ ብቻ መንግስት እንዲኖር ነው ፍላጎታቸው። በዚህ መሃል ነው በጸጥታ ኃይሉ ሊያዝ ይቻልኩት። እኔ አሁን መናገር የምፈልገው በስህተት ውስጥ ያሉ ጓደኞቼ ከዚህ የአልሸባብ የጥፋት ተልዕኮ ተመልሰውና ተጸጽተው ወደ ትክክለኛ መንገድ እንዲገቡና በክልላቸውና በሀገራቸው በሰላም እንዲኖሩ ነው። አልሸባብ ከኩያው ወያኔና ከሸኔ ሽብር ቡድን ጋር በመቀናጀት ኢትዮጵያን ለማፍረስ የማይቆፍረው ጉድጓድ የለም። የወያኔ ቡድን ስልጣን ላይ በነበረበት ወቅትም ሁሉንም ክልሎች እንደዘረፈው ሁሉ የሶማሌ ክልልንም የዘርፊያ የኮንትሮባንድ መነገጃ መስመር በዜጎች ላይ ከፍተኛ ሰብአዊ መብት ጥሰትና እስር የሚፈጽምበት አካባቢ አድርጎት ቆይቷል። በስመ ሰላም አስከባሪም ወደ ሶማሌ የራሴ ናቸው የሚላቸውን ወገኖችን መልምሎ ሲልክ እነዚህን ጥፋቶች ለመፈጸም ቀድሞ ዝግጅት ሲያደርግ መቆየቱ ግልጽ ነው። የአካባቢውን መግቢያና መውጫ በሮችን ቡድኑ ስለሚያውቀው አካባቢውን ለማሸበርና መረቡን ለመዘርጋት አመቺ ሁኔታ ነበረው። ነገር ግን ሳይሳካለት ቀረ። ይሄን ጥሩ ስራ የተሰራ ነው። ይሄ እነዚህ ብቻ አይደለም። ወደ ኦሮሚያ ወደ ምዕራብ ባሌ አካባቢ እንደዚህ አይነት እንትኖች አሉ፣ ትስስር ያላቸው ከሸኔ ጋር ትስስር አላቸው በጋራ። ይሄን ደግሞ እንደዛ የሚያተሳስረው ወያኔ ነው። ስለዚህ አብዛኛው አሁን አንዳንድ ጊዜ የሚያዙት ትግርኛ ተናጋሪዎች አሉ። ሞቶ በውጊያው ካን ስንገናኝ የምታገኘው ትግርኛ ተናጋሪዎች አሉ። ስለዚህ እንዴት ዘገባ ስትለው ይሄ የጋራ ጥላት ነው። አሁን እንግዲህ ኢትዮጵያ ብሎ አልሸባብን የነበረ መጨረሻ ጥላትም እንደወገን አድርጎ የማደራጀት ሸኔን እንደዛ አይነት ሐሳብ በማምጣት ሁኔታ እነዛን የወያኔ ሴራ በትክክል ያከሸፍን ያዝነ እያንዳንዱ ነገር መረጃ ያገኘን በኃይል ሲመጣ እየመለስን በተለያየ መኪናትም ሲመጣ ከህብረተሰቡ ጋር በመቀናጀት ከመረጃ አካላቶች የፌደራልም የክልልም መረጃ ኃይሎች ጋር በመቀናጀት የተሻለ ስራ እየሰራን ነውና ውጤታማ ስራም እየሰራን ነው ያለን። ከፌዴራል የጸጥታ ኃይል ከብሔራዊ መረጃ ደህንነት ከመከላከያና ከህብረተሰቡ ጋር በመተባበር አልሸባብ የሽብር ቡድን በክልላችንና በሀገራችን ላይ ችግር እንዳያደርስ በሚሰጠን ትዕዛዝ መሰረት በጋራ ኦፕሬሽን እንሰራለን። ህገወጦችን ይዘን ለሚመለከታቸው የህግ አካላት እናቀርባለን። በጋራ በመቀናጀት ነው የምንሰራው። በዚህም ውጤት አስመዝግበናል። እኛም በሙያችን በስራ ላይ ሆኑ የተጎዱ ወገኖቻችን ካሉ ለማከም ለሀገራችን ደጀን የሆኑ የጸጥታ አካላትን እናግዛለን። አልሸባብ ጥቃት ማድረስ የሚፈልገው በህዝብ ተቋማት ላይም ጭምር በመሆኑ እኛም ከልዩ ኃይላችንና ከሌሎች የጸጥታ አካላት ጋር በመሆን ሰላማችንን ለመጠበቅ ተግተን እየሰራን እንገኛለን።
يحيى محمد أمين حسين ያህያም መሐመድ አሚን እባላለሁ። በአልሻባብ የተሰጠኝ የትግል ስም ከድር ይባላል። በዶ የሚባል ቦታ ነው የተወለድኩት። እድሜ 18 ነው። 3 ሰዎች እኔ በመኖርበት አካባቢ መጡ። እኔ ከአልሻባብ የተላኩ መሆናቸውን አላውቅም ነበር። ሰው አዘጋጅታችሁ ላኩልን ተብሎ ነው የመጡት። ወደ ሞቃዲሾ ለትምህርት ትሄዳለህ ሆይ ብለው ጠየቁኝ። እኛም ልንሄድ ነው አሉኝ። አዎ ትምህርት ፈልጋለሁ አልኳቸው። ወጪን ማን ነው የሚሸፍነው ስላቸው ከዚያ የተላከ ሰው አለ እሱ ይሸፍንልናል አሉኝ። አህመድ አብዱ ሰሙ የሚባል ሰውዬ ጋር ወሰዱ። ይሄ ልጅም ለመሄድ ፍላጎት አለው ብለው አስረከቡኝ። ከጨረርቲ ከተማ 4 ሰዎች ነው በዶሎ በኩል ወስደው ለአንድ ወኪላቸው ሰጥተው በባጃጅ ድንበሩን አልፈን በመኪና ጫካውን ወስደውን በሞተር ሳይክልና በሌሎች መጓጓዣዎች እየተቀባበሉን ሳኮ የሚባል ማሰልጠኛ ካምፕ ያለበት ቦታ ደረሱን። ሳኮ የሚባል ማሰልጠኛ ካምፕ ውስጥ ለ3 ወራት ቆየን። ከዚያ የነሱ ሰራዊት ያለበት ጫካ ውስጥ ወሰዱን። ወደ ኬንያ ድንበር ወደሚገኘው ጫካ ውስጥ እንደ ሽምቅ ተዋጊ እዛው ቆየን። ከዚያም ለ2 ወር ፍቃድ ሰጡን። ፍቃዳቸው ሲያልቅ ተመልሳችሁ ግቡ ተባለ። እኔ መጀመሪያ ስመጣም ለትምህርት ተብዬ ነው የመጣሁት አልኳቸው። እኔ በሀገሬ መኖር ነው የሚፈልገው ስላቸው ይህንን አልቀበልም ብዬ ሳልሄድ ተውኳቸው። እነሱም በቀላሉ ሊለቁኝ አልቻሉም። ወደ ሀገሬ ተመልሼ መጣሁ። እነሱ ያሰቡት መንገድ አደጋ እንድናደርስ ቢሆንም እኔ አፍዴር እንደመጣሁ በጸጥታ ኃይሎች ልያስችያለሁ። እኔ የምመክረው በዚህ የጥፋት መንገድ የተሰለፉ ወገኖቼ ወደ ትክክለኛው አካሄድ እንዲመለሱና ከጥፋት እንዲታቀቡ ነው። የአልሻባብ የሽብር ቡድን አሰልጥኖ የሚልካቸው የጥፋት መልምሎች በኢትዮጵያ ተደጋጋሚ የሽብር ወንጀሎችን ለመፈጸም ሙከራ ቢያደርጉም በጸጥታና ደህንነት ንስራይኖች ጥብቅ ክትትልና ቁጥጥር ከነጥፋት መሳሪያቸው እጅ ከፍንጅ እየተያዙ በሕግ ቁጥጥር ስር ይገኛሉ። በአልሻባብ የሽብር ቡድን ላይ በተካሄደ የጸጥታ ኃይል ኦፕሬሽን 85 የአልሻባብ ታጣቂዎች የተደመሰሱ ሲሆን በርካቶችም ቆስለዋል። የጸጥታ አካላት አልሻባብን ጨምሮ እንደ ሸኔ ባሉ ሽብርተኞች ላይ የተቀናጀ እርምጃ እየወሰዱ ናቸው። የአልሻባብ የሽብር ቡድንን በበላይነት ሲመራና ሲያደራጅ የነበረ አመራር በሶማሌ ክልል አፍዴር ዞን ኤልኬር ወረዳ በደው ቀበሌ ቡላ በተባለ ተራራማ አካባቢ ከታጣቂዎቹ ጋር ሲንቀሳቀስ ሐምሌ 7 ቀን 2014 ዓ.ም በሶማሌ ክልል ልዩ ፖሊስ አማካኝነት በተወሰደ ኦፕሬሽን እርምጃ እንደተወሰደበት መረጃዎች ያሳያሉ። የአልሻባብ የሽብር ቡድን ከኢትዮጵያ ታሪካዊ ጠላቶች የሚሰጠውን ተልዕኮ ለመፈጸም ሙከራዎችን ቢያደርግም በምስራቁ ጀግኖች የሶማሌ ክልል ልዩ ኃይልና የሀገር ኩራት በሆኑት የመከላከያ ሰራዊት የተቀናጀ እርምጃ የሽብር ቡድኑ ሲጠቀምባቸው የነበሩ በርካታ ተሽከርካሪዎች፣ የቡድንና ነፍስ ወከፍ መሳሪያዎች ከነጥፋት አድራሾቹ እየተደመሰሱ ይገኛል። የኢትዮጵያ ታሪካዊ ጠላቶች በሚሰፍሩላቸው ቀለብ እየተገዙ ታላላቅ ሀገራዊ ሜጋ ፕሮጀክቶች ላይ ጉዳት ለማድረስ ሰዎች በተሰበሰቡበት የአምልኮ ቦታዎችና የሃይማኖት ተቋማት ላይ ጥቃት ለመፈጸም በዋና ዋና የመሰረተ ልማት አውታሮች ላይ ውድመት ለማድረስ ተልዕኮ ቢሰጣቸውም የጥፋት እጃቸው ተቆርጦ ያዘጋጁት የሽብር መረብ ተበጣጥሶ በንስር አይኖቹ የብሔራዊ መረጃና ደህንነት አገልግሎት በሌሎች የጸጥታ ኃይሎች አኩሪ ጀግንነትና በህዝቡ የላቀ ትብብር አሸባሪዎቹ ባዘጋጁት የጥፋት ወጥመድ ውስጥ ራሳቸው እንዲገቡ እያደረጉ ነው።